ጤና ይስጥልኝ ክቡራን አድማጮች፣ የሰዓቱን መረጃዎች ወደ እናንተ አድርሳለሁ። ትራምፕን ነጩ አምባገነን ሲሉ የተቹት የናይጄሪያው የኖቤል ሎሬት ወሌ ሾይንካ ቪዛቸው መሰረዙ ተሰምተዋል። ናይጄሪያዊ የኖቤል ተሸላሚ ወሌ ሾይንካም አሜሪካ ቪዛቸው መሰረዟና ወደ አገር ውስጥ እንዳይገቡ መታገዳቸውን ነው እያስታወቀችው። የ91 ዓመቱ ደራሲና በፈረንጆቹ 1986 በስነ ጽሑፍ የኖቤል ሽልማት ያሸነፉት ወሌ ሾይንካ የአሜሪካ ቆንስላ ግልጽ ያላደረገው አዲስ መረጃ በማግኘቱ ፓስፖርታቸውን እንዲያመጡና ቪዛቸው እንዲሰረዝ መጠየቃቸውን ተናግረዋል። ሾይንካ ማክሰኞ ዕለት በሰጡት ጋዜጣዊ መግለጫ ወቅት ከኤምባሲያቸው የደረሳቸው ደብዳቤ ከኤምባሲው የተጻፈ የፍቅር ደብዳቤ በማለት የገለጹ ሲሆን ወደ አሜሪካ ሊጋብዟቸው የነበረውን ድርጅት ጊዜያቸውን እንዳያባክኑ መናገራቸውን አስታውሰዋል። በናይጄሪያ የሚገኘው የአሜሪካ ኤምባሲ ስለ ጉዳዩ ተጠይቆ በግለሰብ ጉዳይ ላይ አስተያየቱን እንደማይሰጥ ነው የተናገረው። ሌላው መረጃ በሱዳን ቁልፍ የሆነችው ከተማ አልፋሸር በፈጥኖ ደራሽ ኃይሉ ቁጥጥር ስር ከዋለች በኋላ የጅምላ ግድያ ይጨምራል የሚል ፍርሃት ነግሷል። የሱዳን መከላከያ አዛዥ አብደል ፈታህ አልቡርሃን ሰኞ ምሽት ባደረጉት ንግግር ጦራቸው ስልታዊ ውድመትና የንጹሃንን መገደል ተከትሎ እንዲወጣ ማዛቸውን ተናግረዋል። የተባበሩት መንግስታት ድርጅት በበኩሉ የጅምላ ግድያ ስለመኖሩ ተጨባጭ መረጃዎች አሉ ያለ ሲሆን የል ዩኒቨርሲቲ በበኩሉ የሳተላይት ምስሎችን በመጥቀስ በጅምላ የተገደሉ ሰዎች አስክሬንን ክምር አሳይቷል። የፈጥኖ ደራሽ ጦሩ ሰላማዊ ዜጎችና አረብ ያልሆኑ ቡድኖች ላይ ግድያዎች መፈጸሙን የሚገልጽ ማስረጃ በተባበሩት መንግስታት የሰብአዊ መብቶች ድርጅት ቢቀርብም አስተባብሏል። በዳርፉር ክልል የምትገኘው ኤልፋሻር በፈጥኖ ደራሽ ኃይሉ እጅ መውደቋ በሱዳን የእርስ በርስ ጦርነት ወቅት ወሳኝ ምዕራፍ መሆኑን ተነግሯል። ሌላው መረጃ ትራምፕ ባለፈው ዓመት ጥፋተኛ የተባሉበትን ወንጀል ለመቀልበስ አቤቱታ አቅርበዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በ2024 የአፍ ማዘጊያ ገንዘብ በመክፈል በወንጀል ጥፋተኛ የተባሉትን ወንጀል ፕሬዚዳንታዊ ያለመከሰስ መብታቸው በማንሳት ይግባኝ ብለዋል። ትራምፕ በኒውዮርክ ፍርድ ቤት በቀረበ በንግድ መዝገቦች ማጭበርበር በ34 የተለያዩ ወንጀሎች ጥፋተኛ መባላቸው የሚዘነጋ አይደለም። ባለፈው ታህሳስ ወር ወደ ዋይት ሀውስ የማይቀረው ጉዞ ጫፍ ላይ ሲደርሱ የኒውዮርክ ፍርድ ቤት ዳኛ እስር ወይንም የገንዘብ ቅጣት ያልጣለ የጥፋተኝነት ብይን በይነዋል። የትራምፕ ጠበቆች አቤቱታውን ሲያቀርቡ መዝገቡ እንኳን ለብይን የሚደርስ የችሎቱን ክፍል መርገጥ የነበረበት አይደለም ብለዋል። ጠበቆቹ መዝገቡን በአገራችን ታሪክ በፖለቲካ የተገፋፋ ትልቅ ክስ ሲሉም ገልጸውታል። ሌላው መረጃም እስራኤል ሐማስ የተኩስ አቁምን ጥሷል ስትል ከወነጀለች በኋላ በፈጸመችው ጥቃት በርካታ ፍልስጤማውያን መገደላቸውም ተሰምቷል። እስራኤል ሐማስ ስምምነት የተደረሰበትን የተኩስ አቁም ጥሷል በሚል በፈጸመቻቸው ተከታታይ የአየር ድብደባ ቢያንስ ከ35 ፍልስጤማውያን በላይ መገደላቸውን ምንጮች ተናግረዋል። አሁን ደግሞ ወደ 104 መድረሱ ነው የተሰማው። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ሐማስ ማክሰኞ ዕለት የእስራኤል ወታደሮችን አጥቅቷል ሲሉም ወንጅለውታል። ከዚህ ባሻገር የታጋች አስክሬንን ሲመልስ ጥሰት ተፈጽሟል ነው ያሉት። ሐማስ ከጥቃቱ ጋር ምንም ግንኙነት እንደሌለው በመግለጽ ለተኩስ አቁሙ አሁንም ተገዥ መሆኑን እየተናገረ ይገኛል። የአሜሪካው ፕሬዚዳንት የተኩስ አቁም ስምምነቱ ምንም ነገር አደጋ ላይ አይጥለውም ያሉ ቢሆንም እስራኤል ወታደሮቿን ኢላማ ተደርገው ጥቃት ከተፈጸመባቸው ምላሽ መስጠት አለባት ነው ያሉት። እስራኤል ማክሰኞ ዕለት በፈጸመችው የአየር ድብደባ በጋዛ ከተማ ቤት ላያ፣ አልቡረጅ፣ ኑሰሪያት፣ ካን ዩኒስ የሚገኙ ትምህርት ቤቶችና መጠለያ ህንፃዎች ጥቃት ደርሶባቸዋል ነው የተባለው። የጋዛ ሲቪል መከላከያ ኤጀንሲ ቃል አቀባይ እንደተናገሩት የህይወት አድን ሰራተኞች በተደጋጋሚ በሚፈጸመው የአየር ድብደባ መካከልና በግብአት እጥረት ውስጥ ሆነው በአስቸጋሪ ሁኔታ መካከል ህይወት ለማትረፍ እየሰሩ ነው ብለዋል። የተወሰኑት ያልተገኙት ሰዎች በፍርስራሽ ውስጥ ናቸው። ከዚህ የተነሳ የሟች ቁጥር ይጨምራል የሚል ፍርሃት እንዳለ ነው የተናገሩት። ማክሰኞ ምሽት የእስራኤሉ ጠቅላይ ሚኒስትር ጽህፈት ቤት በሰጠው አጭር መግለጫ የሀገሪቱ ጦር ከባድ ድብደባ እንዲፈጽም መታዘዙን የገለጸ ሲሆን ምክንያቶቹን ግን አላሳወቀም። ካትዝ ግን ማክሰኞ ዕለት ሐማስ በጋዛ በሚገኙ የእስራኤል ወታደሮች ላይ ጥቃት በመክፈት በደማቁ የተሰመረውን ቀይ መስመር ጥሷል ነው ያሉት። ሐማስ ወታደሮቹ ላይ ጥቃት በመፈጸሙ እንዲሁም የተሰዉ ታጋቾችን ለመመለስ የገባውን ስምምነት በመጣሱ በተደጋጋሚ ዋጋ ይከፍላል ሲሉም አስጠንቅቀዋል። የእስራኤል ጦር ባለስልጣን ሐማስ ጥቃቱን የፈጸመው በተኩስ አቁም ስምምነቱ መሰረት በእስራኤል ጦር ቁጥጥር ስር በሚገኘው የጋዛ አካባቢ በቢጫው መስመር ምስራቃዊ ክፍል መሆኑን ነው የተናገሩት። የእስራኤል መገናኛ ብዙሃን ማክሰኞ ከሰዓት በራፋህ የሚገኙ የእስራኤል ወታደሮች የጸረ ሚሳኤልና ስናይፐር ጥቃት እንደደረሰባቸው ዘግበዋል። የፍልስጤም ሚዲያዎች በተመሳሳይ ሰዓት የእስራኤል ጦር ድብደባዎችን መፈጸም ጀምሩን ነው የተናገሩት። ማክሰኞ ምሽት የእስራኤል ጦር ጥቃት ከፈጸመ በኋላ የአይን ምስክሮች ጋዛ ከተማና ካን ዩኒስን ጨምሮ የተለያዩ አካባቢዎች ከፍተኛ ፍንዳታ መሰማቱን ነው ተናገሩት። ክቡራቱና ክቡራን ለሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ ሁኑ። ሰላም።